ስሙማ ድሮ ኢትዮጵያ ማለት ነው። አሁን ማውራው ከኢትዮጵያ ውጪ ላላችሁ ዩሮፕ፣ አሜሪካን፣ ሌላም ሀገር ያላችሁ ያገባችሁ ያላገባችሁ ግን ከኢትዮጵያ ውጪ የምትኖሩ ሰዎች ማለት ነው። እኔ እንኳን አይመለከተኝም፣ ግን ብዙ ሰዎችን ንስሐ ማስገባት ፈልጋለሁ። አንደኛ ወቅቱም የጾም ነው፣ ሁለተኛ ሁሌም ንስሐ መግባት ጥሩ ነው። ስለምን እንደሆነ ታውቃላችሁ? ድሮ በየቤታችሁ የቤት ሰራተኛ ኖሯችሁ እንደ ውሻ የምታመናጭቋቸው፣ ትራፊ እንጀራ የምትሰጧቸው፣ ኩሽና የምታስተኙ፣ ወይ ደግሞ ከገጠር የራሳችሁን ዘመድ አምጥታችሁ የምታሰቃዩ አይደል? እንደዛ አለ አይደል? በጣም ከባድ በደልና እኔ የለሁበትም ያልኩት እኛ ቤት እንደሱ የለም በፍጹም። ስሙ ራሱ አይታወቅም። ቢኖሩም እንደ እህት ነው የሚኖሩት። አብረን እንበላው፣ ልብስ ሼር አድርገን ነው የምንለብሰው። አዛዥ ማን እንደሆነ ራሱ አይታወቅም። ሆነስሊ ግን ደግሞ ለምን እንዲህ እንዳልኳችሁ ታውቃላችሁ? ከኢትዮጵያ ወጥተን ስንኖር ያለው የህይወት ክብደት ሰው የሚያስበው አሜሪካን ሀገር ብር መገኘቱ ነው። ግን ብር እንዴት እንደሚገኝ አያውቅም። አፈርድሜ በልታችሁ ማለት ሰርታችሁ እቤታችሁ ከም ብላችሁ ስትመጡ ምንድን ነው የምትጠብቁት? ሰንበዲ ሽሮም ይሁን ምንም ሰርቶላችሁ አቅርቦላችሁ፣ የምትጠጡት ውሃ አቅርቦላችሁ፣ የሆነ ነገር አቅርቦላችሁ አይደል? ግን ምንድን ነው መጀመሪያ ፌስ የምናደርገው ስንገባ ኪችን? እኔ አሁን ለምሳሌ ጠዋት ትቼ የሄድኩት ራሴ እኛ የተጠቀምንበት ሰዓት ተጣድፌ ሲንክ ላይ ትቼ የሄድኩትን ዲሽ ምናምን ስመጣ ያናድደኛል። ልክ ሌላ ሰው እንደተጠቀመበት ግራምፒ ነው የምሆነው። ምክንያቱም ሙሉ ቀን ስንፈጋ ስለምንውል ማለት ነው። አስቡት ኢትዮጵያ እንዴት እንደኖረን እንደ አቅማችን ማለት ነው። ሰራተኛ የሚባል ባይኖር እንኳን ሌላ ዘመድ ይኖራል፣ እህት ይኖራል፣ ሰው ይኖራል። በቃ አብሮ ለመስራት አብሮ ለመብላት። እዚህ እኮ ገንዘብ ታገኛል። ገንዘብ ለማግኘት እኮ ነው ጦዝ እንደዚህ ወገባችን ቋቋቋ ብሎ የምንመጣው። እና ንስሐ ግቡ። የበደላችሁ ብዙዎች ሞልካኮች አላችሁ። አንቺ ማነሽ ነኝ ያቀብ ስሟቸውን እንኳን በስርዓት አጠሩ። ማነሽ አንቺ ደግሞ ድሮ ሞጃ የሚባሉ ሰዎች ነበሩ። ሞጃ ናቸው ሞጃ የሚባሉ ሰዎች አሉ አይደል? እነሱ አንቺ ሰው እንዴት ጥንብርኩሳቸው እንደሚያወጡ። ስለዚህ በጣም ጌታ ምስክሬ ነው። ንስሐ ግቡ። እንደዛ እኔ ያቀብኝ እዛ ቁጭ ብሎ ነይ ዋንጭ ከደሙ ሲያቃ ድርግም እያደረኩ ድሮም ምናምን የሰራተኛ እናት አንድ ናት፣ ሴት ናት እኮ። ድህነት እኮ ነው እኩል ያላረገን አይሚን በኑሮ ማለት ነው እንጂ እንደኛው 9 ወር ተረግዛ እንደኛው እናት ኖራት አባት ኖራት